ሰላም ሰላም ልጆች፣ ዛሬ ደግሞ መድኃኒታችን ኢየሱስ ክርስቶስ የአንድ አይነ ስውርን አይን ያበራበትን ታሪክ የምነግራችሁ ይሆናል። ኢየሱስና ደቀ መዛሙርቱ እየተጓዙ ሳሉ ከልጅነቱ ጀምሮ አይነ ስውር የሆነ አንድ ሰው አዩ። ደቀ መዛሙርቱም ኢየሱስን መምህር ሆይ፣ ይህ ሰው አይነ ስውር ሆኖ እንዲወለድ ያደረገው ኃጢአት የማን ነው? የእርሱ ወይስ የወላጆቹ ብሎ ጠየቁት። ኢየሱስም ይህ ሰው አይነ ስውር ሆኖ የተወለደው በራሱ ወይም በወላጆቹ ኃጢአት ምክንያት አይደለም፣ ነገር ግን የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ ብሎ መለሰላቸው። ኢየሱስም ይህን ከተናገረ በኋላ መሬት ላይ ምራቁን ተፍቶ ጭቃ አደረገ። በጭቃውም የአይነ ስውሩን አይኖች ቀባና ሂድና በሴሊዮም መጠመቂያ ታጠብ አለው። ሴሊዮም ማለት ልጆች የተላከ ማለት ነው። ጎረቤቶቹና ቀድሞ ሲለምን አይተውት የነበሩ ሰዎች ይህ አይነ ስውር ሆኖ ይቀመጥ የነበረው ሰው አይደለምን አሉ። አንዳንዶች ነው እሱ ነው አሉት። ሌሎች ደግሞ አይደለም እሱን ይመስላል እንጂ አሉ። እርሱ ግን እኔ ነኝ አላቸው። እነርሱም እንዴት አይኖች ተከፈቱ ብሎ ጠየቁት። እርሱም መልሶ ኢየሱስ የሚባል ሰው ጭቃ አድርጎ አይኖቼን ቀባና ሂድና በሴሊዮም ታጠባልኝ፣ እኔም ሄጄ ታጠብኩ አየሁ አላቸው። እነርሱም ያ ሰው የት ነው ብለው ጠየቁት። እርሱም አላቅም ብሎ መለሰላቸው። ነገር ግን ይህ ሰው አይኑ ከዳነለት በኋላ በጣም ደስተኛ ሆነ። ለሰዎች ሁሉ በሄደበት ያወራ ነበረ። በጣም ደስተኛ ነበረ። አይኖቹ ከዚህ በፊት አይተውት ማያውቁትን ነገር ከማየቱ የተነሳ በጣም ደስተኛ ነበረ ልጆች። እና በሚቀጥለው ታሪክ እስከምንገናኝ ወዳችኋለሁ። ላይክ፣ ሰብስክራይብ እንዳይረሳ። ደህና ሁኑ።